እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ። ሪያሊስጥሽ 10 ሺህ ሪያሊስጥሽ 15 ሺህ ሪያሊስጥሽ የምትሉኝ እህቶቼ ያካፍልሽ ነው የምትሉኝ እህቶች አላችሁ። የመጀመሪያ የምላችሁ ይሄ ብር የኔ አይደል። እንግዲህ በሰሞኑ በጣም ብዙ አነጋጋሪ ጉዳዮች አሉ። ዛሬ ደግሞ ሰብሰብ አድርጌ ወደ እናንተ መጥቻለሁ። እንግዲህ ዩቲዩብ ደግሞ ቪዲዮ ከሰራሁበት በጣም ቆይቷል። እስኪ አንቀሳቅሱልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ተከተሉኝ እና ያ ጀማ በጣም ስንት አይነት መልካም ሰዎች አሉና እህታችን ፎዚ እንግዲህ ሳውዲ አረቢያ ላይ እጣ ቆርጠው ነበርና በጥጋቡ ቤት ስለዚህ እጣ ቆርጠው ወጣላቸው የመኪና እጣ ማለት ነው። እና በኡስማን ስም ቆርጣ ነበርና እህታችን ሶፊ የምትባል ልጅ ናት እና የመዳም ቅመም ናት። መዳም ቤት ያለች ልጅ ናት ማለት ነው። እና እንደ ድል ሆኖ ደግሞ መኪናው ደረሳት። የሚገርማችሁ መኪናው ደረሳት፣ ግን በኡስማን ስም ነው የቆረጥኩትና ይሄንን ለኡስማን ነው የምሰጠው። መጀመሪያም ስቆርጥ በኡስማን ስም ነው፣ አሁንም ደግሞ ይሄ የሱ ነው ብላ እንግዲህ የተሰጣትን እጣ እሷ ናት የቆረጠችው፣ ለኡስማን ሰጠችው ማለት ነው። እና በጣም በቃ የእውነት እንደዚህ አይነት ደግ ሰው በዚህ ዘመን ራሱ መዳም ቤት ሆኖ 30 ሺህ ድርሃም ነው የደረሳት። ራሷ መዳም ቤት ሆና ግን ወንድሜ ታሟል ብችል አሳክመው ነበረ፣ ግን ይሄን አጋጣሚ ሳገኝ ደግሞ ለራሱ ነው እንጂ ከሱ አልፈልግም አለች። ይታያችሁ እንግዲህ ያጀማ ስንቶቻችንን ነፍስያችንን የምናሸንፈው እና በቃ እኔ እንዴት እንደተሰማኝ ልነግራችሁ አልችልም። በሰዓቱ እኔም ነበርኩ ያዳመጥኩ ነበር ከታች እና በጣም ነው ደስ ያለኝ። እንደዚህ አይነት መልካም ቅን ሰውም አለ እዚህ ምድር ላይ የእውነት ማለት ነው። እና እህታችን ፎዚ በቃ የእውነት ትልቅ ነገር ነው ያረግሽው። ፈጣሪ ደግሞ ላንቺ ደግሞ አብዝቶ የተሻለውን የሚሰጥሽ ያድርግሽና እውነት እንደዚህ አይነት መልካምነት በዚህ ጊዜ መኖሩ በጣም ደስ የሚል ነገር ነውና ቪዲዮውን ትንሽ ልጋብዛችሁ። ወደ ማታ ዱአ አድርጌያለሁ እና የሆነ ሱፐርማርኬት ማለት ያው ከችግሬ ጋር ስራ ቀጠሩኝ አልኳቸው ውስጥ ላይ ገብቼና ከዛ ሞልቷል አለኝ እና ከዛ ወጣ ወላሂ አላህ ለኔ ዱአ እያደረኩ ነበር። አይ ይደርሰኛል ብዬ ነበር ዱአ እያደረኩ ነበር። ቅድም ስም ሲጠራ ማለት እሷ ለኔ በውስጥ ገብታ መጀመሪያ ይሄንን ብላይ ነበርና ኡስማን ሲለኝ ወላሂ ማለት ግራ ተጋባሁ። ግን በኋላ ነው ከዚህ ያለኝ በቃ ለኔ ብላ እንዲቆረጠችኝ ያኔ ነግራይ ነበር በውስጥና አላህ ጀዘችን ይክፈልሽ። ያው ለኔ እንዳ ያን ለኔ እንደሰጠሽ ነው ማለት እንጂ በቃ እንደሰጠሽ ነው ቆጥረው የኔ ወድ አላህ ጀዛሽን ይክፈልሽ። አላህ ከዚህ በላይ አላህ ጥፋር ይስጥሽ ያው ማለት ነው እና ማለት ነው ስንት አይነት ቅንና መልካም ሰው በዚህ ምድር ላይ እንዳለ፣ ተንኮለኛና እባብ ሰው እንዳለ ሁሉ በጣም ቅንና በጣም መልካም ሰው አለ ጋይስ በዚህ ዘመን። ከራሱ አልፎ ለሰው የሚሰጥ እሷ መዳም ቤት እየሰራች እንግዲህ አሳልፋ የምትሰጥ ማለት ነው። በጣም ራስ ወዳድ በበዛበት ጊዜ እንደዚህ አይነት ጥሩ ሰው ሲገኝ ልናበረታታና ልናመሰግን ይገባል። ሁሉም ትልልቅ ሚዲያዎች ልትዘግቧት ይገባል። እንደዚህ አይነት ታሪክ የሰራች ልጅ ማለት በቃ ለሰውን ደግነት የምታስተምር ልጅ በደንብ ልትሰራጭ ይገባል። ግን እስካሁን ብዙም አላየንም እና ለምንድን ነው ጋይስ እንደዚህ አይነት መልካም ነገሮችን ወደ ሚዲያ አምተን በጣም እንደዚህ አይነት መልካም ሰው እንዲበዛ ማድረግ አለብን የእውነት ማለት ነው። እና እኔ በጣም ነው ደስ ያለኝ። ለማንኛውም ለዚህ የዩቲዩብ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ እያረጋችሁ ላይክ ኮሜንት እያረጋችሁ አብሮነታችሁ አይለየን። ቀጣይ ወደ ቀጣይ ቪዲዮ እንሄዳለን። የትም እንዳትሄዱ። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው
እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ጋይስ ይሄ ቪዲዮ እንደ ቀልድ ለድራማ ነው የተሰራው፣ ግን የስንቶቻችንን ቤት ነው ያው እና ወንድማችን የሰራው እንደ ፊልም ነው የሰሩት፣ ግን የእውነት የብዙዎችን ቤት ያንኳኳ ነው። የብዙዎችን አባት እናት ስቃይ የሚያሳይ ነው። እያንዳንዱ ሰው ሙከራ ላይ፣ እያንዳንዱ ሰው ህይወቱን ለማሸነፍ በየቀኑ ትግል ላይ ነው ያለው እና በጣም ልባችንን የነካ ቪዲዮ ነው። እውነት እኔ በጣም ተሰምቶኛል። በቃ ሳስበው በንቅንቅን ያደረገኝ ማለት ነው። በቃ በጣም ነው የተሰማኝና ወንድማችን እናመሰግናለን። ይህ ሁሉ የብዙ ሰዎችን ጩኸት ስላሰማልን ለማለት ፈልጋለሁ። እና እስኪ እንግዲህ በትናንትናው ወዲያ ዕለት ዱባይ ላይ ማራቶን ተዘጋጅቶ ነበርና ኢትዮጵያዊ ናቸው ያሸነፉትና በዱባይ የተዘጋጀው ማራቶን በጣም ደስ የሚል ነበረ። በቃ የእውነት ደስ የሚል ሩጫ ነበረ እንግዲህ ዱባይ ላይ እየተካሄደው። ስለዚህ አሪፍ ዝግጅት ነበር። እንግዲህ በተሳካ ሁኔታ አሸንፈዋል ኢትዮጵያውያን። ደስ ይላል። ስማችን አስጠርተዋል በዱባይ ምድር እና በጣም ደስ የሚል ነገር ነበረ። ብዙም የሚዲያ ሽፋን አልተሰጠውም፣ ግን ቢሆንም ደስ የሚል ጊዜ ነበረ ማለት ነው። እንግዲህ የዱባይ ማራቶን ይሄንን ይመስላል ማለት ነው። በዱባይ የተካሄደው ኢትዮጵያውያኖች በቃ ሁሌ በሩጫማ እንዳኮሩ ነው፣ ግን እናንተ በሩጫ በጣም ያኮራሉ ኢትዮጵያውያን እና በጣም ነው ደስ የሚለው እና በዚህ ሁኔታ ያሉበት መልካም ጊዜ ይሆንላችሁ ጋይስ። አዳዲስ ቪዲዮዎችን የምለቅላችሁ ይሆናል፣ ግን ዩቲዩብ በጣም ቀዝቅዟል። ለረጅም ጊዜ ቪዲዮ አለቀኩም። ፕሊስ ሼር አድርጉልኝ፣ ኮፒ ሊንክ፣ ኮሜንት እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ እና ጋይስ በጣም ነው መወዳችሁ። ለምታበረታቱኝ ቪዲዮ ስሪ ቀጤ ምናምን ለምትሉኝ በጣም አመሰግናለሁ። ቴንኪዩ። በያላችሁበት ሰላማችሁ ይብዛ። ባይ ደህና ሁኑ። እንገናኛለን በሌላ ቪዲዮ።